በህዝባችን ላይ አንተኩስም በሚል በተሞላው አቋም በአማራ ክልል ፖሊስ ሰራዊት ውስጥ የተነሳ የተቃውሞ ማዕበል ወደ አዲስ ምዕራፍ ተሸጋግሯል። ዛሬ ብቻ 15 የፖሊስ አባላት መደበኛ ግዴታቸውን በመተው ከነሙሉ ትጥቃቸው ምኒልክ ዕዝን መቀላቀላቸው ተረጋግጧል። ቀዳሚው መረጃችን ነው። በአንድ ወቅት በኤርትራ በረሃዎች የትጥቅ ትግል በመምራት በኋላ ደግሞ ወደ ሀገር ቤት ተመልሰው የትምህርት ሚኒስቴርን መንበር የተቆጣጠሩት ፕሮፌሰር ብርሃኑ ነጋ ከስልጣናቸው ሊሰናበቱ ነው የሚሉ መረጃዎች በ4 ኪሎ ኮሪደሮች በስፋት እየተወሩ ይገኛሉ። ለመሆኑ ፕሮፌሰሩ ከስልጣን እንዲነሱ መንስኤ የሆነ ጉዳይ ምንድነው የሚለውን በመረጃችን የምትሰሙት ይሆናል። የብልጽግናው አገዛዝ በአማራ ክልል የሚፈጽመውን የድሮን ጥቃት አጠናክሮ ቀጥሏል። ጉዳዩም በበርካቶች ዘንድ ቁጣን ቀስቅሷል። ይህም በተመለከተም የአማራ ፋኖ ብሔራዊ ንቅናቄ አፋብን ጥብቅ የሚባል መልእክት አስተላልፈዋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የኢትዮ ላይቭ ሚዲያ ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በህዝባችን ላይ አንተኩስም ያሉ የአማራ ክልል ፖሊስ አባላት ምኒልክ ዕዝን ተቀላቅለዋል። የፖሊስ አባላቱ ውሳኔያቸውን ያሳወቁት በሰላማዊ ህዝብ ላይ የሚሰጣቸውን የተኩስ ትዕዛዝ አንቀበልም በማለት እንደሆነ ተገልጸዋል። በዛሬው ዕለት ብቻ 15 አባላት በአንድነት በመሆን ምኒልክ ዕዝን የተቀላቀሉ ሲሆን ይህም በሰራዊቱ ውስጥ ያለውን ከፍተኛ ቅሬታና የተቃውሞ ስሜት የሚያሳይ ነው ተብሏል። የቆምነው ህዝብን ለማስከበር እንጂ በህዝብ ላይ መሳሪያ ለማንሳት አይደለም ያሉት አባላቱ የሙያ ስነ ምግባራቸውና ህሊናቸውን በማስቀደም ውሳኔውን ማስተላለፋቸውን ገልጸዋል። ይህ እርምጃ በክልሉ ፖሊስ ሰራዊት ውስጥ እየጨመረ የመጣውን የመዋቅር መላላትና የውስጥ ተቃውሞ ግልጽ ማሳያ ተደርጎ ተወስዷል። የፖሊስ አባላቱ ከጊዜ ወደ ጊዜ ትጥቃቸውን በመያዝ ወደ ፋኖ መቀላቀላቸው የአካባቢውን የኃይል ሚዛን እየቀየረ ይገኛል ነው የተባለው። ወደ ሌላኛው መረጃችን ስናልፍ ፕሮፌሰር ብርሃኑ ነጋ ከጥቅምት 2021 ጀምሮ የትምህርት ሚኒስቴርን ከተረከቡ ወዲህ በርካታ አካዳሚያዊ ሪፎርሞችንና ማሻሻያዎችን ለማስታወቅ መሞከራቸው ይታወቃል። ነገር ግን አዲሱ አሰራር ከተተገበረ ወዲህ በተለይ በ12ኛ ክፍል ሀገር አቀፍ ፈተና ላይ የታየው ከፍተኛ የተማሪዎች መውደቅ መነጋገሪያ ሆኖ ቆይቷል። በቅርብ ዓመታት መረጃዎች እንደሚጠቁሙት ከ80 ሺህ በላይ ከተፈተኑ ተማሪዎች መካከል አልፈው ወደ ዩኒቨርሲቲ ለመግባት የበቁት 3% አካባቢ የሚሆኑት ብቻ ናቸው። ይህም በጥቅሉ ከ96% በላይ ተማሪ መውደቁን ያሳያል። ይህ ደግሞ በወላጆች በባለሙያዎችና በተማሪዎች ዘንድ ከፍተኛ ቁጣንና ትችትን በፕሮፌሰሩ ላይ አስከትሏል። ነገር ግን ከጀርባ የሚወጡት ሚስጥራዊ መረጃዎች እንደሚጠቁሙት ከሆነ የፕሮፌሰሩ ከስልጣን የመነሳት ስጋት ዋናው ምክንያት የትምህርት ውጤት ብቻ ላይሆን ይችላል ተብሏል። ታዲያ ዋናው ምክንያት ምንድነው ከተባለ ጉዳዩ ከፖለቲካዊ ክሬዲት ወይም የበላይነት ጋር የተያያዘ ነው ተብሏል። ከወራት በፊት ፕሮፌሰሩ የሚመሩት ኢዜማ በሰጠው መግለጫ አሁን በአገሪቱ እየተተገበረ ያለው አዲሱ የትምህርት ፖሊሲ የብልጽግና ሳይሆን የኢዜማ ፍልስፍናና ስራ ነው ማለቱ ይታወቃል። ይህ መግለጫ ደግሞ በ4 ኪሎ ባለስልጣናት ዘንድ በተለይም በጠቅላይ ሚኒስትሩ በኩል አነስተኛ ያልሆነ ቅሬታን ፈጥሯል ይባላል። ብልጽግና የሰራውን በጎ ስራ የፓርቲ ስራ አድርጎ ማቅረብ አይገባም በሚል የተነሳው ይህ ውጥረት አሁን ላይ ፕሮፌሰር ብርሃኑ ነጋን ከትምህርት ሚኒስቴር ወንበራቸው ሊያስነሳቸው እንደሆነ የሚጠቁሙ መረጃዎች በስፋት እየተሰራጩ ይገኛሉ። እስካሁን ባለው ሁኔታ ካገዛዙ ሆነ ከፕሮፌሰሩ በኩል የተሰጠ ይፋዊ ማረጋገጫ ባይኖርም በ4 ኪሎ የፖለቲካ ውሳኔዎች ግን የፕሮፌሰሩ 5 ዓመታት ገደማ የቆየ የሚኒስተርነት ዘመን ወደ መጠናቀቁ የተቃረበ ይመስላል ነው የሚሉት የመረጃ ምንጮች። ወደ ግንባር መረጃዎች ስናልፍ ደግሞ አፋብን ወሎ ቤት አማራ የጀብደኛው ምኒልክ ዕዝ አህዶች በጋራ በመሆን በአገዛዙ ሰራዊት ላይ የበላይነት በመውሰድ ድልን ተጎናጽፈዋል። የጀብደኛው ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦርና የ303ኛ አሳምነው ኮር 81ኛ ክፍለ ጦር ጥምረት በመፍጠር በአገዛዙ ላይ በወሰዱት የማጥቃት እርምጃ የአገዛዙን ሰራዊት በርካታ ሙትና ቁስለኛ ያደረጉት ሲሆን ከሞት የተረፉትን ቁስለኛ ሰራዊታቸውን ወደ ጋሸናና ገረገራ በመኪና ጭነው እግሬ አውጪ በማለት ፈርጥጠዋል የተባለው። በዚህ ወደ ውጊያ ፍጹም የፋኖች የበላይነት የተረጋገጠበት ሲሆን የአገዛዙ ሰራዊትም ቅስም የተሰበረበት ትዕይንት ሆኗል። የአማራ ህዝብ እንደ ህዝብ ከምድረ ገጽ ለማጥፋት የገባው የአገዛዙ ሰራዊት የአማራ የቁርጥ ቀን ልጆች ክንድ እያከሸፉት የሚገኙት ግስላዎች የዘወትር የማንነት ኃላፊነታቸውን ተወጥተዋል። በአገዛዙ ሰራዊት ላይ በትራቸውን በማሳረፍ የሚታወቁት 22ኛ ክፍለ ጦርና 81ኛ ክፍለ ጦር በቀጠናቸው የአንበሳውን ድርሻ ተጎናጽፏል ሲል የ106ኛ ኮር ሚዲያና ኮሚኒኬሽን መምሪያ መረጃውን አድርሶናል። ሌላ በኩል በአማራ ክልል ደቡብ ወሎ ዞን የሚገኝ ገዳም ላይ በተፈጸመ የድሮን ጥቃት 2 መነኮሳት መገደላቸውንና
13 ሰዎች ጉዳት እንደደረሰባቸው በዞኑ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት አረጋግጧል። የተፈጸመውን ጥቃት ዘግናኝና አሰቃቂ ድርጊት ሲል የገለጸው የደቡብ ወሎ ሀገረ ስብከት የሚመለከተው አካል ይህን አይነቱን ክስተት እንዳይደገም በትኩረት እንዲያስብበት ጠይቋል። በደቡብ ወሎ ዞን ቦረና ወረዳ በሚገኘው ጊዮን አባይ ገዳም ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ጥቃቱ የደረሰው ሮብ ሐምሌ 15 2018 እንደሆነ አንድ የሀገረ ስብከቱ ምንጭ ለቢቢሲ ተናግረዋል። የሴት መነኮሳት መኖሪያ በሆነው ገዳሙ ላይ ጥቃት የደረሰው ረፋድ 4 ሰዓት ገደማ እንደነበር ስማቸው እንዳይጠቀስ የጠየቁት የቤተ ክርስቲያኗ ምንጭ ሐሙስ ዕለት ለቢቢሲ ገልጸዋል። የደቡብ ወሎ ሀገረ ስብከት ትናንት አርብ ሐምሌ 17 ባወጣው መግለጫ የድሮን ጥቃቱ መድረሱን አረጋግጧል። በሌላ በኩል በብሔራዊ የምክክር ኮሚሽን ስም ዘረፈጁ አገዛዙ ያዘጋጀውን የብልጽግናና ጀሌዎቹ ጉባኤ አስመልክቶ አማራ ፋኖ ብሔራዊ ንቅናቄ አስቸኳይ መግለጫ ሰጥቷል። ለልዩነትና ለጦርነት ምክንያት በሆኑ አጀንዳዎች ላይ አካታች ብሔራዊ ውይይትና ምክክር ማድረግን በተመለከተ የኢትዮጵያ ሕዝብ ለዘመናት ሲያቀርበው የቆየ ጥያቄ መሆኑ ይታወቃል ብሏል። ሐቀኛና ብሔራዊ ምክክር ማድረግ ለሀገር ዘላቂ ሰላም አስፈላጊ የመሆኑን ያህል የብሔራዊ ምክክር ሂደት በተለይም የምክክር ሂደቱ አካታችነት የሚሄድበት ነባራዊ ሁኔታ ሂደቱን የሚመራው ተቋም አወቃቀርና ተቋሙ ገለልተኛነት፣ አሳታፊነትና ሌሎችም ሁኔታዎች በአግባቡ ካልታዩ ነባር ችግሮችንና ቅራኔዎችን ከማስፋትና ከማወሳሰብ ያለፈ ፋይዳ አይኖረውም ብሏል። በብልጽግና አገዛዝ ጦረኝነት የቀውስ አገዛዝ ምክንያት ዓመታትን የተሻገረና የሚሊዮኖቹን ሕይወት ያመሰቃቀለ ደም አፋሳሽ ጦርነት ውስጥ ያላቸው ሀገራችን ይህን በህዝብ ላይ የተከፈተውን ጦርነት ያወጁ አገዛዙ ጦርነት ለማቆምና ምንም አይነት ፍላጎት ባላሳየበት ሁኔታ ውስጥ የሚደረግ የምክክር ድግስ በጀት ከማባከንና ለአገዛዙ የገጽታ ግንባታ ከመስራት ያለፈ ፋይዳ አይኖርም ብለዋል። ባለፉት ዓመታት ከሚታወቁ የሀገሪቱ ሁኔታዎች መካከል ጦርነት፣ ስደት፣ መፈናቀል፣ ጅምላ ጭፍጨፋና ማንነት መሰረት ያደረጉ ግልጽ ጥቃቶች በአገዛዙ ስፖንሰርነት እየተፈጸሙ ነው። በብልጽግና የቀውስ አገዛዝ ምክንያትም ሚሊዮኖች ተሰደዋል፣ በርካቶች በአገዛዙ የጸጥታ መዋቅር ንብረታቸው ተዘርፏል ብለዋል። አማራ ክልልን ጨምሮ ከፊሉ የሀገሪቱ ክፍል በወታደራዊ አገዛዝ ስር ከወደቀ 3 ዓመታትን አስቆጥሯል። አገዛዙ በቀጥታ የእርስ በርስ ግጭቶችንና ጦርነቶችን በማዋለድና አለመተማመን እንዲነግስ በማድረጉ አብዛኛው የሀገሪቱ ክፍል ቀውስ ውስጥ ይገኛል። ይህም ወታደራዊ አገዛዝ ምርጫ ለማድረግ የሚያበቃ የሰላም ሁኔታ ሳይኖር ራሱ ተመራጭ፣ ራሱ ታዛቢ፣ ራሱ መራጭና አስመራጭ በመሆን ትልቅ የፖለቲካና የዲሞክራሲ ክንውን በሆነው የምርጫ ሂደት ላይ መቀለዱን ዓለም አቀፍ ማህበረሰብ የመሰከረውና የታዘበው ሀቅ ነው። ይህንንም ተከትሎ የ2018 ምርጫ ክንውን አለመካሄዱንና የብልጽግና በምርጫ ያገኘው ቅቡልነት እንደሌለ ተረጋግጧል ሲል ፋኖ አስታውቋል። በመሆኑም ድርጅታችን አፋብን ለአማራ ህዝብ፣ ለኢትዮጵያ ህዝቦችና ለዓለም አቀፍ ማህበረሰቦች የሚከተለውን ጥሪ ያቀርባል ያለው አፋብን የመጀመሪያው ለአማራ ህዝብ የምክክር ተብሎ በአገዛዙ የሚደረገው እንቅስቃሴ የአማራ ህዝብ ያልተወከለበትንና ትክክለኛ ወኪሎቹ የህልውና ትግል ላይ በመሆናቸው ትግሉን ጫፍ በማድረስ ስር ነቀል ለውጥ በማምጣት ህልውናውን አረጋግጦ ለወደፊቱ ከሌሎች ህዝቦች ወኪሎች ጋር በግልጽ ተነጋግሮ ሀገራዊ እውነተኛ እርቅና ምክክር ለማምጣት እንዲቻል አሁን ላይ ሁሉንም አቅሞች አሰባስቦ በበለጠ ቁርጠኝነት እንዲታገል ጥሪ እናቀርባለን ብሏል። አፋብን ለኢትዮጵያ ህዝብን ጥሪ ያቀረበ ሲሆን ይህ የምክክር የተባለው ክሹፍና አስመሳይ ሂደት የአማራን ህዝብ ጨምሮ ሌሎች ጥያቄ ያላቸው የፖለቲካ ኃይሎችም የተሳተፉበት አለመሆኑን፣ የሀገሪቱን አንድነት የበለጠ አደጋ ላይ የሚጥል መሆኑን፣ የእርስ በርስ ጦርነቱን የማያስቆምና የሚያባበስ መሆኑን፣ የአንድ ግለሰብና የገዢ ቡድን ፍላጎት ለማሳካት እየተደረገ ያለው መሆኑን በማመንና ከአማራ ህዝብ ጎን ቆሞ ስርዓቱን መታገል ይገባል። በቀጣይ በጋራ ሽግግር መንግስት መስርተን ሀገራችን ማጽናት እንችል ዘንድ ብሎም እውነተኛ ምክክርና እርቅ እንፈጽም ዘንድ በተባበረ መልኩ ጸረ አገዛዝ ትግል እንዲደረግ ጥሪ እናቀርባለን ብለዋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ እና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።